ጾም ማለት ዝም ብሎ መራብና መጠማት ብቻ ይመስሎታል? ሼክ አልባኒ ለ40 ቀናት ውሃ ብቻ በመጠጣት የታከሙበት አስደናቂ ታሪክ ምን ያስተምረናል? ዛሬ በክፍል 3 የጾምን ስውር ጥበቦች፣ ጤናዊ ፋይዳዎችና የነፍስ ማርጃ መንገዶችን በዝርዝር እንመለከታለን። ምግብ አቆምኩኝ ይላሉ። ለምን ያህል ጊዜ? ለ40 ቀናት ውሃ ብቻ ይጠጣሉ። ለ40 ቀናት የሰው ልጅ ይህን ያክል ጊዜ ያለ ምግብ አይቆይም የሚሉት ልክ እንዳልሆነ በራሴ በተግባር አየሁት። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩብ ዛሬ የምንነሳበት አልሕክመቱ ሚነ ሲያም፣ አልሕክመቱ አልጋየቱ፣ ጥበቡ ምንድነው? ዓላማው ምንድነው? ሚነ ሲያም ከጾም ድንጋጌ የሚለውን የሚመለከት ነጥብ ነው። አላህ ስብሓነሁ ወተዓላ በጾም አዞናል። ሕክማው ምንድነው? የጾም ሕክማው ምንድነው ማለት ዓላማው ምንድነው? በመጾም የሚገኘው እንድንጾም የታዘዝንበት ዓላማ ምንድነው የሚለውን የሚመለከት ነው። በመጀመሪያ ጾም ምንድነው? ትናንት መነሳት የነበረበት الصوم ጾም ማለት የአረብኛ ቃል ነው። ሰውም የሚለው ወይም ሲያም የሚለው በቋንቋ ደረጃ መተው፣ መታቀብ፣ መቆም ማለት ነው፣ መቆጠብ ማለት ነው። ለምሳሌ አላህ ስብሓነሁ ወተዓላ ለመርየም ምን ይላታል? ፈኩሊ ወሽረቢ ወቀሪ ዐይና፣ ብይ፣ ጠጪ፣ ተደሰቺ። ፈኢማ ተረይነ ሚነል በሸር አሐደን፣ ከሰዎች አንድንም በምትመለከች ጊዜ ፈቁሊ በይ ኢኒ ነደርቱ ሊረሕማን ሰውመን፣ እኔ ለአረሕማን ሰውምን ተስያለሁ በይ፣ መቆጠብን ማለት ነው። ማለት ፈለን ኡከሊመ ልየውመ ኢንስያ፣ ዛሬ ምንም አይነት የሰውን ዘር አላናገርም በይ። በልጇ አመጣጥ የተነሳ ትዳር አልነበራትም፣ ልጅ ይዛ ነው የመጣችው። በዚህ የተነሳ ሉባልታ በዝቷል። ለእያንዳንዱ ማስረዳት የሚነገረውን ሁሉ ማስተናገድ የሚከብድ ነው። አላህ ስብሓነሁ ወተዓላ ስብራቷን የምትጠግንበት መንገድ እየጠቆማት ነው። ከማንም ጋር ውዥንብሩን አብሮ እንዳይቀጥል በዚህ መልኩ ዝምታን ተስያለሁ። ሰውም ዝም ማለት መቆጠብ፣ አለመናገር። ሸርዓን ሸሪዓዊ ተርጓሚው የሰውም ይሄ የቋንቋ ተርጓሚው ነው። በአረብኛ ቃላቶች እንዳገባባቸው ተርጓሚያቸው ሊለያይ ይችላል። ሶላትን ብንወስድ ቋንቋዊ ተርጓሚ ያለው፣ እስጢላሂ ወይም ሸሪዓዊ ተርጓሚ ያለው። ቋንቋዊ ተርጓሚው ሶላት ምን ማለት ነው? ኢነ ሶላተከ ሰከኑን ለሁም ሲላቸው ምን ማለት ነው? ያንተ ስግደት ማለት አይደለም የተፈለገው። ምንድነው? ያንተ ዱዓ ማለት ነው፣ ጸሎት ማለት ነው። ሶላት ጸሎት፣ ዱዓ ለነሱ ስክነት ነው። ዋናው ደግሞ ሸሪዓዊ ተርጓሚው በተክቢራ ተጀምሮ በማሰላመት የሚጠናቀቅ በውስጡ በሸሪዓ የታዘዙ ተግባራት ያሉት የዒባዳ አይነት ነው። ሰውምም እንደዚሁ፣ ዘካም ላይ እንደዚሁ ቋንቋዊ ትርጓሜ ያለው፣ ሸሪዓዊ ትርጓሜ ያለው። ይሄ በየትኛውም ዘርፍ ላይ ያለ ነው። በየትኛውም ዘርፍ ነው። አንድ ቃል አካዳሚ ላይ ሲኬድ ሂሳብ ላይ ያለው ትርጓሜ፣ ቋንቋ ላይ ያለው ትርጓሜ፣ ኢኮኖሚክስ ላይ ያለው ትርጓሜ እንደየዘርፉ የተለያየ ትርጓሜ ሊይዝ ይችላል። ወደዚሁ ስንመለስ ሰውም ወይም ሲያም ቋንቋዊ ትርጓሜው መቆጠብ፣ ዝምታ፣ መቆም፣ መታቀብ ማለት ነው። ሸሪዓዊ ትርጓሜው ደግሞ እዚህ እየተማማርን ያለው ትርጓሜ ማለት ነው። ከሚያስፈጥሩ ጾምን ከሚያበላሹ ነገሮች በተወሰነ የጊዜ ገደብ ውስጥ ተቆጥቦ አላህን አስቦ ተቆጥቦ መቆየት ነው። የጊዜው ገደብ የፈጅር ወቅት ከገባ ጊዜ ጀምሮ ፀሐይ እስከምትጠልቅ ጊዜ ባለው ውስጥ ጾምን ከሚያበላሹ ከሚያስፈጥሩ ነገሮች ምግብ፣ መጠጥ፣ ግንኙነት እና መሰል ተያያዥ ነገሮች ተቆጥቦ መቆየት። ምን አይነት መቆጠብ? በዒባዳ ንያ። ዝም ብሎ ተቆጥቦ ቢውል ጾም አይባልም። ይሄ ዒባዳ ሊባል አይችልም። ስለዚህ አላህን በመገዛት ንያ ከፈጅር ወቅት ጀምሮ እስከ ፀሐይ መጥለቅ ድረስ ከሚያስፈጥሩ ነገሮች መቆጠብ ማለት ነው። የረመዳን ጾም መቼ ነው የተደነገገው? በሁለተኛው ዓመተ ሂጅራ። በሂጅራ አቆጣጠር መልእክተኛው ሰለላሁ ዐለይሂ ወሰለም ወደ መዲና በገቡ በሁለተኛው ዓመት፣ የሞቱት በ11ኛው ዓመተ ሂጅራ መጀመሪያ አካባቢ ላይ ነው፣ ረቢዕ አልአወል። ስለዚህ ስንት ረመዳን ጾመዋል ማለት ነው? 9 ረመዳን ጾመዋል። 9 ረመዳን ጾመዋል ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያ ሲደነገግ የረመዳን ጾም አማራጭ ነበረው። ወይ መጾም ወይ ምስኪን ማብላት፣ ወይ መጾም ወይ ምስኪን ማብላት፣ ከሁለት አንዱን መፈጸም ይቻል ነበር። ለምን በዚህ መልኩ አደረገው? ተድሪጅ ሂደቱ ለምን አስፈለገ? ድንጋጌው ለሰዎች እንዲቀል
ኢስላም ገና ለማህበረሰብ እየተዋወቀ ነው። ሂደት በሂደት ሰዎች የተለያዩ ህግጋት እየወረዱባቸው ነው ያሉት። ምናልባት ከብዶ ቢታያቸው መበርገግ ወይም ለህጉ ጥላቻ እንዳይሰማቸው ሂደት ነበረው። ሁሉ ነገር ባንዴ አይደለም። ለምሳሌ ኸምር አስካሪ መጠጥ የተከለከለበትን ሂደት ብንመለከት በአንድ ሌሊት አይደለም የተቋጨው፣ በሂደት ነበር የተከለከለው። እዚህም ላይ ሂደት ነበረውና ወይ መጾም ወይም ደግሞ ምስኪን ማብላት። ከዛ ልባቸው ለዚህ ሲቀበል ሲረጋጋ መጾም ግዴታ ሆነ። ምስኪን ማብላት በቋሚነት መጾም ለማይችሉ ባለ ዑድሮች ብቻ ሆነ። በቋሚነት መጾም ለማይችሉ ዑድር ያለባቸው መጾም በሚችሉ ሰዎች ላይ መጾሙ ግዴታ ሆነ ማለት ነው። እሺ ወደዚህ እንመለስ። الحكمة من الصيام ጾም የተደነገገበት የጾም ዓላማዎቹ ግቦቹ ጥበቡ وأمر الله بالصيام الله በጾም አዟል لما فيه በውስጡ ስላለው من زكاة النفس ነፍስን ማጥራት ስላለበት። የሚጾም ሰውና የማይጾም ሰው አንድ አይደለም። በረመዳን ያለንን የውስጥ ስሜትና ከዛ ውጭ ያለውን ነገር እናስተውለው፣ አንድ አይደለም። በረመዳን ቀርቶ ሰኞ ሐሙስ የሚጾም ሰውና የማይጾም ሰው ያለው ስሜት አንድ አይደለም። ነፍስ ትጠራለች፣ ትቆሽሻለች። ስለዚህ ነፍስን ያጠራል። ሚን ዘካት النفس ነፍስን ማጥራት ስላለበት ነው። وطهارتها ያው ነው ማጽዳት ማለት ነው። وتنقيتها ማንጻት ለዚህ ተቀራራቢ ነገሮች ናቸው። من الأخلاق الرديئة من الأخلاق ከቅልቅሎች الرديئة الفاسدة ብልሹ ከሆኑ ቅልቅሎች ሰውነታችን የተለያዩ ነገሮችን ባስገባን ቁጥር አካላችን ውስጥ ብዙ አይነት ነገሮች አሉ። ጾም ከአካል ውስጥ መርዛማ ነገሮችን ያስወግዳል። አካላዊ ጤና ማለትም ጤናዊ የሆኑ ፋይዳዎች ብዙ ናቸው። እንዲያውም በዚህ ዘመን የጾም ሕክምና ተብሎ ራሱን ችሎ እየታዘዘ ነው ያለው። የሕክምና አይነት ሆኖ ቀደም ባለው ጊዜም ይሄንን ያነሳሉ። ለምሳሌ ኢብኑ አልቀይም ረሂመሁላህ ስለዚህ ያነሳሉ። ሼኹ አልአልባኒ ረሂመሁላህ ብዙ ጊዜ የሚሰማኝ ህመም ነበርና ሕክምና ባደርግም ብዙ ለውጥ ስላላየሁበት ምግብ አቆምኩኝ ይላሉ። ለምን ያህል ጊዜ? ለ40 ቀናት ውሃ ብቻ እየጠጣሁ። ለ40 ቀናት የሰው ልጅ ይህን ያክል ጊዜ ያለ ምግብ አይቆይም የሚሉት ልክ እንዳልሆነ በራሴ በተግባር አየሁት ይላሉ። ሕክምና ተማሪዎች ራሱ እንዲህ አይቻልም አሉኝ ይላሉ። 30 ቀን 30 ምናምን ቀን ብትቆይ ነው 33 ቀን እንደዛ አሉኝ አሉ። 40 ቀን ቆየሁኝ አሉ ውሃ ብቻ እየጠጣሁ። መጀመሪያ አካባቢ ላይ እየከበደኝ ነበር አሉ። 20ዎቹ አካባቢ ስደርስ ምግብ ረሳሁኝ አሉ። በቃ በውሃ ብቻ ሕክምናውን 40 ቀን ለመጾም ወስኜ ነው የቀጠርኩት። ስጨርስ ተመረመርኩኝ አሉ። የተወሰኑ ህመሞች ድነዋል የሉም አሉ። የተወሰኑት አሉ። ከዚህ ምን ወሰድኩኝ አሉ? አንደኛ የሰው ልጅ ይህን ያክል ጊዜ ያለ ምግብ አይቆይም የሚለው ልክ እንዳልሆነ አየሁት። ሁለት ጾም ለብዙ ህመሞች መድኃኒት እንደሆነ አየሁት። በሌላ በኩል ጾም ለሁሉም ህመሞች መድኃኒት ነው የሚል አንብቤ ነበር አሉ። እሱ ልክ እንዳልሆነም አየሁት አሉ። ለምን? ሁሉንም አይነት ህመም አላስወገደልኝም አሉ። እነዚህን ተመለከትኩኝ ይላሉ። ግን ምን እንወስዳለን? ጾም ከአካላችን መዛማ ነገሮችን ያስወግዳል። ለልባችን፣ ለአእምሯችን፣ ለሆዳችን፣ ለተለያዩ አካል ክፍሎች ሐታ ለካንሰር ብለው ያስቀምጣሉ በህክምናው ዘርፍ ላይ ያሉ ሰዎች። ስለዚህ من اخلاق الرديئة መርዛማ ለሆኑ ቆሻሻ የሆኑ ነገሮችን ከሰውነት ለማስወገድ ይጠቅማል። አላስፈላጊ ውፍረትን ለመቀነስ ይጠቅማል። ብዙ ህመሞች ብዙ በሽታዎች ከምናስገባው ምግብ ጋር የተያዙ ናቸው። እሱን ይቀንሳል። والأخلاق الرذيلة እንደገናም ያጠራል። ከምንድን? من أخلاق الرذيلة الرذيلة ማለት فضيلة ከሚለው ተቃራኒ ነው። መጥፎ ከሆኑ የወደቁ የወረዱ ከሆኑ ባህሪዎች እንደዚሁ ያጠራል። ሰው ሲጾም መጾሙ ልፋት ብቻ እንዳይሆንበት ይጠነቀቃል። ምላሱን ይሰበስባል። እግሩን አልባሌ ያልተገባ ቦታ እንዳይገኝ ይሰበስባል። አይኑ መጥፎ ነገር ከመመልከት እንዲቆጠብ፣ ጆሮ የዛሬ ጾሜ አልጾምኩም ይላል። የሆነ ክፍተቶች ነገር ቢፈጽም ለጾሙ ጥንቃቄ ያደርጋል። ይሄ በራሱ ምን ያመጣል? ስነ ምግባር መግራትን ያስከትላል። ባህሪን ማስተካከልን ያስከትላል። ስለዚህ መጥፎ ነገሮች ከኛ ላይ መጥፎ ባህሪያትም እንዲወገዱ ያግዛል። ወذلك ይሄ የሚሆነው لما في الصوم በጾም ውስጥ ስላለ ነው። من تضييق ከማጥበብ መሳሊክ الشيطان የሸይጣን መንገዶች መተላለፊያዎች። የሰው ልጅ እላፊ በጠገበ ቁጥር ለሸይጣናዊ ስሜት የቀረበ ነው፣ ለጥጋብ የቀረበ ነው፣ ለእብሪት የቀረበ ነው የሚሆነው፣ ለሌሎች መጥፎ ነገሮች። ጾም ይሄንን ነገር የሸይጣን መተላለፊያ መስመሮችን ያጠባል። في بدن الانسان በሰው ልጅ አካል ውስጥ። ስለዚህ ጾም አንዱ ፋይዳ ይሄ ነው።
ሁለተኛ التزهيد من الدنيا وشهواتها تزهيد ማራቅ አለው من الدنيا ከዱንያ ለዱንያ አቅለን ስቶ ከመሄድ ሰዎች ዱንያን አይከስቡ አይደለም ይሄ በእስላም መንግስትና የለም ሰዎች በሐላል መንገድ እስከሆነ ድረስ በንግድም በግብርናም በተለያዩ መንገዶች ሀብት መሰብሰባቸው አይወገዝም ነገር ግን በአኺራ ሂሳብ መሆን የለበትም አኺራችንን በሚያጨልም በሚጎዳ መልኩ መሆን የለበትም ዱንያ ላይ ሁሉ ነገራችንን ከጣልን ሰፍካን አኺራ መዘንጋት ይመጣል ለዱንያ እላፊ ጉጉት ያለው ሰው ዋጅብ የሆነበትን ዘካ ለማውጣት ይቸግረዋል ይሄ በአኺራ ሂሳብ ዱንያን ማሳደድ ነው የሚሆነው ሞኝነት ነው ብልጠት ይመስላል ግን ሞኝነት ነው ምክንያት አጭር የሆነችውን ህይወት ዘላለማዊ ከሆነ ህይወት ይልቅ ማስቀደም ነው ብልጥ የሆነ ሰው እንደዚህ አያደርግም የወር ደስታና የአንድ ሰዓት ደስታ ቢቀርብለት የቱን እንደሚመርጥ ግልጽ ነው የወር ስቃይ የወር ሂሳብና የአንድ ሰዓት ሂሳብ ቢቀርብለት የቱን እንደሚመርጥ ግልጽ ነው ያቂን ያለው ሰው እርግጠኝነት ያለው ሰው በአኺራ ሂሳብ ዱንያውን አያስቀድም ለዱንያ እየጓጓ አኺራውን አይጎዳም ስለዚህ ተዝሂድ አለ በጾም ውስጥ من الدنيا كدنيا ሰዎችን ቸል እንዲሉ ማድረግ ራቅ እንዲሉ እንዲቆጠቡ ማድረግ ወሸሃዋቲሃ ከስሜቶቿም የዱንያ አብለጭላጭ ነገሮች በአይን የሚታዩ የሚጠቃቀሟቸው ሰዎችን ብልጭልጭ ነገሮች አሉ ሰዎችን የሚያዘናጉ ልብን የሚያሸፍቱ ከዚህ ተዝሂድ አለ ቸል ማሰኘት ማራቅ በልክ መሆን والترغيب ما نساسات አለ في الآخرة بآخرة ላይ ونعيمها እንዲሁም በአኺራ ጸጋዎች ላይ ለነዛ ቅድሚያ እንዲሰጥ ትኩረት እንዲሰጥ በጾመ ቁጥር አኺራን አስቦ ሲጾም በጾሙ ይበልጥ ዋጋ እንዲያገኝበት የጾመ ሰው ለዚክር የቀረበ ነው የጾመ ሰው ቁርአን ለመቅራት የቀረበ ነው የጾመ ሰው ለሰደቃ የቀረበ ነው የጾመ ሰው ምላሱን ለመሰብሰብ ለኸይር ስራ የቀረበ ነው ስለዚህ ይበልጥ በጾመ ቁጥር ይበልጥ ወደ አኺራ ለአኺራ አጅር መሰብሰቢያ ነገሮችን ማነሳሻ ነው የሚሆነው ጾሙ በራሱ ማለት ነው ሶስተኛ ولأن الصوم ጾም ስለሆነ ነው يبعث የሚቀሰቅስ የሚያነሳሳ على العطف በመራራት ላይ መራራት እንዲኖር ማዘን እንዲኖር على المساكين በምስኪኖች ላይ መራራት ማዘን መቆርቆር እንዲኖር ከውስጥ ይቀሰቅሳል ጾም والشعور መሰማት አለው بآلامهم ህመሞቻቸውን የረሃብ ህመማቸውን የመራብ የመጠማት ህመማቸውን የመጠለያ ማጣት የመቸገር የሐሳብ ስለዚህ ሐሳባቸውን ጭንቀታቸውን ለመቀነስ ከጎን በሚችለው ለማገዝ ለሌሎች ስሜት ቅርብ ነው የሚሆነው ጾም ለሌሎች ስሜት አስተዋሽ ቅርብ እንዲሆኑ ያደርጋል لأن الصائم ምክንያቱም ጾመኛ ሰው يذوق ይቀምሳልና ألم الجوع والعطش ألم ህመም ማለት ነው ألم الجوع የረሃብን ህመም والعطش የጥምን ህመም ይቀምሰዋል እየተራቡ ያሉ ሰዎችን ያስታውሳል ولأن الصوم يبعث على العطف በመራራት ላይ ይቀሰቅሳል على المساكين በምስኪኖች ላይ ባይኑ ሲያቸው ደግሞ የበለጠ ምስኪኖች ደካሞች ከመስጂድ በር ላይ የሚኮለኮሉት በተለይም ረመዳን ላይ ሲሆን ይበልጥ የሚጠብቁት ምክንያቱ ምንድነው ሰው ወደ ጌታው በቀረበ ቁጥር የማዘን የመቆርቆር ስሜቱ ይጨምራል ብለው ስለሚያስቡ ነው መቼም ወደ ጌታው በቀረበ ቁጥር የበለጠ ያዝናል ለዚያም ነው የጭፈራ ቦታ አይደለም ሊለምኑ የሚሄዱት የት ነው የሚሄዱት ዛዛታ ቦታ አይደለም የት ነው የበለጠ በብዛት የሚታየው የዒባዳ ቦታዎች መግቢያ መውጫዎች ላይ የዒድ የጁሙዓ ጊዜ ይበልጥ ቁጥር ሊጨምር ይችላል መስጂድ በሮች ላይ ለምን ሰው ወደ ጌታው በቀረበ ቁጥር የበለጠ የማስታወስ እድሉ ይጨምራል የሚል ስሜት ስለሚኖር ማለት ነው እነሱ በዚህ መልኩ ሲጠብቁ እኛ ደንታ ቢስ ልንሆን አይገባም በርግጥ እንዲሁ ልቅ ሆነን ልመናን እናበረታታለን ማለት አይደለም ማነሳው ይሄን እንደ ምሳሌ ነው ማነሳው ስንት አለ ችግረኛ ከሰው ፊት ችግሩን የማያሳይ ከቤቱ የተቸገረ ስንት አለ ይበልጥ ቅድሚያ ልንሰጠው የሚገባ ሌሎችም ሁኔታዎች ዋናው ጾም የመተሳሰብ የመራራትን የመቆርቆርን ስሜት ከውስጥ ይቀሰቅሳል የሌሎችን ህመም መረዳትን ያስታውሳል ለምን ሰዎች ከነበሩበት ከሚመገቡት ከሚጠጡት ነገር ገቷቸዋል አቆሟቸዋል ይሄ ምን ይኖረዋል ረሃብ ሲኖር ጥም ሲኖር የሌሎችን ህመም የሌሎችን ስሜት እሱ አሁን ተይዞ ነው ሌሎች ቸግሯቸው እየተራቡ ያሉ ሰዎች አሉ ያን ማስታወስ ይኖረዋል الى غير ذلك ከዚህ ውጪ ያሉ من الحكم العديدة በርካታ የሆኑ ጥበቦች ይኖሩታል ፋይዳዎች ይኖሩታል ጾም والفوائد البليغة فوائد ፋይዳዎች ይኖሩታል البليغة ጥልቅ የሆኑ ጥግ የደረሱ
ፋይዳዎችም ይኖሩታል። ለምሳሌ ጾም ሌሎችም ፋይዳዎች በስርዓት መጓዝን ስሜትን ተከትሎ መንጎድ እንዳይኖር ለትዕዛዝ ማደርን ያስተምራል። ምክንያቱም ከዚህ ሰዓት እስከዚህ ሰዓት ባለው አትበላም አትጠጣም የሚለው በራሱ የሰው ልጅ በህግ ማደር በህግ መጓዝ እንዳለበት ኒዛምን ያስተምራል፣ በስርዓት መጓዝን ያስተምራል። እዚህ ላይ ያልተጠቀሰው አኺራዊ የጾም ፋይዳዎች አንድና ሁለት አይደሉም፣ ብዙ ናቸው። እነዛን ራሱ እንድናስብ ተቅዋን ተሕቂቅ التقوى አላህን መፍራትን እንድናረጋግጥ ለዓለኩም ተተቁን ያለው አላህ ጾም የተደነገገበትን ዓላማ ጋያ ሰበብ ሲጠቅስ አላህን ተፈሩት ዘንድ ነው። ጾማችን ተቅዋን እያስገኘልን ነው ወይ? የጾም ዓላማ አላህን መፍራትን ማረጋገጥ ማስገኘት ከሆነ በጾማችን ውስጥ ይሄን አፍርተንበታል ወይ? ረመዳን ከሌሎቹ 11 ወራት የተለየ ካልሆነ ዓላማው አልተሳካም ማለት ነው። ዓላማው አልተሳካም። ስለዚህ ተቅዋን እንድናረጋግጥበት እንድናስገኝበት መጣር ያስፈልጋል። ከዛ ባለፈ ተክፊር الذنوب ወንጀሎችን ማራገፍ ከአላህ ምህረትን ማግኘት ደረጃዎች ከፍ እንዲሉ ማድረግ በውስጡ አለ። من صام رمضان ايمانا واحتسابا غفر له ما تقدم من ذنبه ረመዳንን አምኖና አጅሩን ከሱ አስቦ ከአላህ አስቦ የጾመ ሰው ያለፈው ወንጀሉ ይማርለታል ተብሏል። ሌላ ራስን መቆጣጠርን ስሜትን ማሸነፍን መማር አለው በውስጡ ይሄን መማር አለበት። የሰው ልጅ ነፍስያ ጎትጓች ነች፣ ለብዙ ነገር ትጠራዋለች፣ ትጎተጉተዋለች። እዚህ ውስጥ ጾም ውስጥ ያለው ህግ ገደብ ልጓም አለው በውስጡ። ይሄ ልጓም እንደፈለገ በልጓም የተያዘ እንስሳ ወደ ፈለገበት አቅጣጫ እንደፈለገ ይሄዳል። ይሄንን ስርዓት ይማርበታል፣ ነፍስን መቆጣጠርን ይማርበታል። ለጾም ቅርበት የሌለው ሰው ረመዳን ይከብደዋል መጀመሪያ አካባቢ ላይ፣ ከዛስ እየለመደው ነው የሚሄደው። በሌላም ጊዜ ጾምን እንዲላመድ ሌሎችንም ዒባዳዎች ትኩረት ቢሰጥ መልመድ እንደሚችል ነፍስን መታገልን ይማርበታል ማለት ነው። ሌላ አላህን ማመስገን በውስጡ አለ፣ እንድናመሰግን ይቀሰቅሳል። ለምን? የሰው ልጅ ገደብ ተደርጎበት ከዚህ እስከዚህ እነዚህ ነገሮች መራቅ መቆጠብ አለበት ተባለ። እነዚህ ኒዕማዎች ባይኖሩስ እንዴት ነበር የሚኖረው? ሲያጥሩትስ እንዴት ነው የሚሆነው? አላህ ስብሓነሁ ወተዓላ በዚህ እንዲጠቃቀም ያደረገው እንዲያጣጥም ያደረገው ጌታ ኒዕማውን እንዲያመሰግን፣ ኒዕማ ገደብ ሲኖር ኒዕማ ሲወገድ የነበርንበትን እናስታውሳለን። ሰላም ስናጣ የሰላም ዋጋው ትዝ ይለናል። ምግብ ሲጠፋ የነበርንበት የኒዕማ ብዛት እናስታውሳለን። መብራት ቢጠፋ ረጅም ጊዜ ወራት ቢጠፋ ሰዎች እንዴት ነው የሚሆኑት? የነበርንበትን ኒዕማ ያኔ ነው የምናመሰግነው። ሲመጣ አልሐምዱሊላህ እንላለን። ቀድመን ረጅም ጊዜ እንኳን መስገነን አናውቅ። ሌሎችም ነገሮች። ስለዚህ ይሄ የአላህን ኒዕማ እንድናመሰግንም ያስታውሳል ማለት ነው።